ሻሎም ቅዱሳን የእግዚአብሔር ሰላምና ጸጋ ይብዛላችሁ የተወደዳችሁ ቤተሰቦች እስኪ ዛሬ በአንድ ባርኮት ልባርካችሁ። እስኪ ተስፋ ለቆረጣችሁ የኔ ነገር አይሆንም የኔ ነገር ከዚህ በኋላ ህይወት የለውም ላላችሁ አብርሃም ልጅ አልባ ሆኖ ቀረ እንዴ? እንደው ያዕቆብስ የላባ ባሪያ ሆኖ ቀረ እንዴ? እንደው ያ ትንሹ ዮሴፍ በእስር ቤት እድሜውን ጨረሰ እንዴ? ባለጠጋው ኢዮብ ህይወቱ እንደተመሰቃቀለ ስጋው ቁስል በቁስል እንደሆነ ማን እንደቀረ? ሙሴስ በፈርዖን ቤት ህይወቱ አለቀ እንዴ? እነዚያስ እነ ሲድራቅ እና ሚሳቅ እና አብዲናጎምስ በእሳቶን ውስጥ ተጥለው ቀሩ እንዴ? ከፍርሃቱ የተነሳ በወይን መጭመቂያ ውስጥ ስንዴ ሲወቃ የነበረው ጌዲዮን ፈሪ ሆኖ ቀረ እንዴ? ደግሞ አባቱ የረሳው ዳዊት እረኛ ሆኖ ቀረ እንዴ? ቆንጆዋ መልከ መልካሙ አስቴር ባሪያ ሆና እድሜዋን ጨረሰች? ማቴዎስ አጭበርባሪ ሆኖ ቀረ እንዴ? ቶማስ ግራ እንደገባው ቀረ? ጳውሎስስ አሳዳጅ ሆኖ ቀረ እንዴ? ችኩሉ ጴጥሮስስ ከዳተኛ ሆኖ ቀረ? እንደው ኢየሱስ እንደሞተ ቀረ? ለፍጻሜያችሁ ተስፋ አለው። የናንተ ነገር ህይወት አለው። የናንተ ነገር አላበቃ። ምዕራፍ 7 ላይ ደርሰናል። የጌታ ስም ይባረክ። ቀጥለን 8ንም እናያለን። ይህ ክፍል ኢየሱስን ማንነት በሶስት መልኩ ያሳየናል። እርሱ በቃሉ የሚያዝ ጌታ፣ ለሰው ሐዘን የሚራራ አምላክና ኃጢአትን ይቅር የሚል መድኃኒት እንደሆነ ያሳየናል። የሞቶ አለቃው ለኢየሱስ የላከው መልእክት እጅግ አስደናቂ ነው። በቤቴ ጣራ በታች ልትገባ አይገባኝም፣ ነገር ግን ቃል ተናገር አለ። ይህም ሰው የኢየሱስን ቃል ርቀትን ሳይገድበው በአካል መገኘትን ሳይሻ በበሽታ የማዘዝ ስልጣን እንዳለው አመነ። ዛሬም ቢሆን እግዚአብሔር ሁኔታዎችን ለመለወጥ የግድ ተአምራዊ ምልክትን ማሳየት የለበትም። ቃሉ ብቻ ይበቃል። እምነት ማለት የጌታን ቃል መቀበል ነው። ኢየሱስ ወደ ናይል ከተማ ሲገባ ከአንድ ከሞተ ሰው ጋራ መበለቲቱ ያላትን አንድ ልጅ አጥታለች። ይህም ሐዘን በጣም ለሷ በወቅቱ በጣም ያዘነችበትና ተስፋ የቆረጠችበት ጊዜ ነበረ። ጌታ ግን አታልቅሽ አላት። ይህ ዝም ብሎ ማጽናኛ ሳይሆን የችግሩን ምንጭ ለመንካት የቀረበ ትዕዛዝ ነበረ። ቃሬዛውን ነክቶ ተነሳ ባለው ጊዜም ሞት ለሕይወት ስፍራ ለቀቀ። ጌታ በለቅሷችን ውስጥ ዝም ብሎ አይመለከትም፣ ይራራልናል፣ ጣልቃም ይገባል። እርሱ ተስፋ በቆረጥንበትና ሙቷል ባልነው ጉዳይ ላይ ነገር ላይ ሕይወትን የሚዘራ አምላክና አቅም ያለው ጌታ እንደሆነ ያሳየናል። ይህም ሐዘን በጣም ለሷ በወቅቱ በጣም ያዘነችበትና ተስፋ የቆረጠችበት ጊዜ ነበረ። ጌታ ግን አታልቅሽ አላት። ይህ ዝም ብሎ ማጽናኛ ሳይሆን የችግሩን ምንጭ ለመንካት የቀረበ ትዕዛዝ ነበረ። ቃሬዛውን ነክቶ ተነሳ ባለው ጊዜም ሞት ለሕይወት ስፍራ ለቀቀ። ጌታ በለቅሷችን ውስጥ ዝም ብሎ አይመለከትም፣ ይራራልናል፣ ጣልቃም ይገባል። እርሱ ተስፋ በቆረጥንበትና ሙቷል ባልነው ጉዳይ ላይ ነገር ላይ ሕይወትን የሚዘራ አምላክና አቅም ያለው ጌታ እንደሆነ ያሳየናል። በስምዖን ቤት የተደረገው የግብዣ በሁለት ሰዎች መካከል ያለውን ልዩነት ያሳያል። ፈሪሳውያን ስምዖንን ኢየሱስን እንደ እንግዳ ቢቀበለውም ክብር አልሰጠውም። ኃጢአተኛዋ ሴት ግን በእንባዋ እግሩን አጠበች። አያችሁ፣ የተደረገለት ሰው ይገባዋል። ኢየሱስ ብዙ ተሰርቶልናል ከሚል ሰው ጋር አብሮ እጅግ ወዳለችው ወደዚች ሴት ሲመጣ ነገሯ እንደተሰራላት እንዴት በዛ ሐዘን በተሞላበት ስፍራ ላይ ተገኝቶ ሐዘኗን ወደ ተስፋና ወደ ሕይወት ቀይሮ ሲያሳያት ሰላየች። ጌታ ኢየሱስ ክርስቶስን በእንባዋ እግሩን አጠበች። የጌታ ስም ይባረክ። እውነተኛ መንፈሳዊነትን ሕግን በማወቅ ሳይሆን የተደረገልን ይቅርታ በመረዳት ውስጥ ይገለጣል። ብዙ ይቅር የተባለ ብዙ ይወደዳል። ጌታ ዛሬም የሚፈልገው እንደዚች ሴት የተሰበረና በፍቅር የተሞላ ልብን ነው። ዛሬም ጌታ ኢየሱስ በቃሉ ይታዘዛል፣ በችግራችን ይራራል፣
ኃጢአታችንንም ይቅር ይላል። እንደ መቶ አለቃውም በቃሉ እንመን፣ እንደ መበለቲቱም በርኅራኄው እንታመን፣ እንደ ሴቲቱም በፍቅር እንገዛለን። አሜን። ቀጣዩ ክፍል ደግሞ እንደዚህ ይላል። በዚህ 8ኛው ክፍል ላይም ጌታችን ኢየሱስ ክርስቶስ ቃሉን በምሳሌ ሲያስተምረን ስልጣኑን በተግባር ሲገልጥ እናያለን። ይህ ክፍል በ3 ዋና ዋና ነጥቦች ሕይወታችንን ይፈትሻል። ኢየሱስ በዝነኛው የዘራው ምሳሌ ቃሉን ከዘራ የሰው ልብ ደግሞ ከመሬት ጋር አመሳስሎታል። ዘሩ ቃሉ አንድ ቢሆንም ፍሬው ግን እንደ ልብ መሬት ይለያያል። አንዳንዱ በመንገድ ዳር ችልተኝነት ይዞታል፣ አንዳንዱ በዓለት ላይ ተጥሏል፣ አንዳንዱ ደግሞ በእሾህ መካከል ተጥሏል። የዓለም ሐሳብና ብልጭ ወድቆ ፍሬ አልባ ይሆናል። የእግዚአብሔር ቃል የሚለውጥ አቅም አለው። ችግሩ ያለው ዘሩ ላይ ሳይሆን በሚበቅለው ልብ ላይ ነው። ዛሬ ልባችን ቃሉን በመጽናት ፍሬ የሚያፈራ መልካም መሬት ይሁን። በዚህ ክፍል ጌታ 2 ታላላቅ ኃያልነትን ሲገስጽ እናያለን። በመጀመሪያ ማዕበሉን የተናወጠውን ባህር ዝም በል ብሎ ጸጥ አደረገው። ደቀ መዛሙርቱ ይህ ማን ነው ብለው እስከሚደነቁ ድረስ በመቀጠልም በጌርጌሶና አገረ ለጌዮን በተባሉት አጋንንት ከአንድ ሰው ላይ በማስወጣት ሰላሙን መለሰለት። በውጭ ካለ ማዕበል የሕይወት ፈተና እና በውስጥ ካለ ሰይጣናዊ አሰራት ጌታ እርሱ ብቻ ነው። ተፈጥሮ ሆነ ክፉ መናፍስት የሚታዘዙለት ጌታ ኢየሱስ ክርስቶስ ብቻ ነው። በዚህ ምዕራፍ የሚደመድመው በሁለት ተአምራት ነው። 12 ዓመት ደግሞ ሲፈሳት የነበረች ሴት የልብሱን ጫፍ በመንካት በእምነት ተፈወሰች። በዚያው ቅስፈት ደግሞ የ12 ዓመቷ የኢያኢሮስ ልጅ ሞተች። ጌታ ግን አትፍራ፣ እመን ብቻ በማለት የሞተችውን ብላቴና አስነሳት። ጌታ ኢየሱስ ለዘመናት ለቆየው ስር የሰደደ ሕመምም መድኃኒት ነው። ለተቆረጠውና አበቃለት ለተባለው ሕይወት ደግሞ ትንሣኤ ነው። ለእግዚአብሔር የማይቻል ነገር የለም። የሚያስፈልገው ከእኛ እምነት ብቻ ነው። ዛሬ ቃሉን በቅንነት እንስማ። በሕይወታችን ማዕበል ላይ ጌታ እንዲነግስ እንፍቀድ። ተስፋ በቆረጥንበት ነገር ላይ ደግሞ አትፍራ፣ እመን ብቻ የሚለውን ድምፅን እንስማ። ቃሉን ሰምተው የሚያደርጉት የእርሱ ቤተሰቦች ናቸው። በጌታ በኢየሱስ ስም አሜን።